ማነው? ክፈት ክፈት ዝም ብሎ ክፈት አለ እንዴ? የፍርድ ቤት ማዘዣ? በእናት ደም ኢመርጀንሲ ነው። ኢመርጀንሲ ከሆነ 911 ደውላ። ደሜ በእናት አትቀልድ፣ ክፈትልኝ። ጸሎት ላይ ነኝ፣ ተኝቻለሁ። ፎን ካርድ አለ? ባለ ስንት? ባለ 2 ወይስ ባለ 5? በእናት አትቀልድ፣ ክፈትልኝ። እንዴ እስቲ በሩን ይሄው እስቲ። ይሄ 7-11 ይመስላል ይሄ ያበሻ ሱቅ ይመስላል። እስቲ ይሄው በሩን። ቆይ አሁን አይደል እንደ 4 ካርድ የገዛኸው? አለቃ 4ቱም? አዎ። አንተ ውጣ ነው እንደ ስታወራ የነበረው? በእናት ደሜ አትቀልድ፣ ክፈትልኝ። ከዚህ በኋላ ምን ተጠብቃታል እንዴ? ምን የቀረ ወሬ ይኖራል? በ4 ካርዴን ሁሉ ሰዓት አውርተ አደብኩት። ምን ይሆንክ ነው እንዴ? እየደወልኩ እንዴ? አንተ በእናትህ አትቀልድ፣ ፖሊሶች ቀልድ አያውቁም። እየደመርኩልህ ነው። 4 ሲባዛ በ5 ሲባዛ በ19 ከ90 ነጥብ 90 ኦኬ። ተመልከት፣ ከፍተኛ የኢኮኖሚ ድቀት ነው ያደረስከው። ከፍተኛ የኢኮኖሚ 20 የአሜሪካን ዶላር ወይም 370 የኢትዮጵያ ብር ነው አንድ ሰዓት ባለሞላ ጊዜ ውስጥ ጨርጨርኩ ሳደረኩ። ቢሰሙ ፈረንጆቹ ቢሰሙ ጆርጅ ዋሽንግተንን ቁርጥም አድርገህ እንደበላው ተቆጥሮ ዲፖርት ትደረጋለህ። ከኔና ካንተ ውጭ ሌላ ሰው አይስማ። ውጣ ሁልድ። እሺ ወሬን ጨረስክ? ምክር በል አንተ፣ ምክር በል። ቢል ስላላኩ ነው። ሳይካትሪስቶች እኮ ስንት ገንዘብ ተከፍሏቸው ነው ይሄን ጥሬ ቋንቋ እየተጠቀሙ የሚያስተምሩ? እሺ አሁን ትሰጠኛለህ? አሰጠኝም ደሜ። ይሄን ሁሉ መክሬ ቆይ አንተ 4 ካርድ ጨረስክ። ከዚህ በኋላ ምን ልታወራ ነው? ይኸውልህ ደሜ፣ ባለፈው ፊልም እየሰራች ነው አላልኩም? ቆይ በአንተ ስልክ ነው ፊልም የሚሰራው? አስጨርሰኛ። ምን አስጨር? እኔ እሺ ቀጥል። አየህ፣ ስለ ፊልሙ እየነገረችኝ እያለ ድንገት ተቋረጠ። አንተ ነህ ዳይሬክተሩ? አለ አይደል?